እሺ ሆንኮም በግልጽ ተናገር። ጧፉ ምን ያደርጋል? አይነን ምን ሆነ ነው ንገረኝሽ። ተገዝቼ ስገረፉ አልኩ። ስራ መልቀቂያ በቃ ወረቀቱን ጻፍልኝ ልሂድበት። ታዲያ 10 ቢገርፎ የስራ መልቀቂያ ታስገባለህ እንዴ? ቦታን ረሳ ጀርቤ ላይ ያለ ቆይ ጧፍ ማጣት አይታየም እንዴ? ሲጀመር ላንተ የማስረዳት ኃላፊነት መልቀቂያ ስጠኝ ልሂድበት። በእናት ሰሌላ አትጮ አንተ ቦቅቧቃ። ሲጀመር በግርፋቱ አመካኘ እንጂ ጸበል ሳይነካ እንደ የምትጮ ቶመጮውን ባለፈው የተያዘ ጊዜ ሰላቢና አይንዬ ማሉ ብሎ አላስጠቆራቸውም ትዝካለ እኮ። አሁን ስኒችስ ጌት ስቲችስ ቢ ሉጋ በጦሬ ሸንጀዋ እንደ ቡዳ መጣራንድ ሰላም አልኩ ሰላቢ አንተ ረፋት ሳቅ ያማል እንዴ? ለራሱ የሥራ መልቀቂያ እያስገባ ነው ተገዝቶ እንኳን ስቀበት በሽተኛ። አረ ቡዳ ተስፋ ማንዳ ቁርጭ ያገኘሽውን በላ እያረግሽ በእናትሽ ኮፒ ሊንክ ማድረግ ነው ይጠፋልሻል። ዋርኒንጉ ማነው ግዝቱ? ሞከርኩት ትላንት የተገላለጠችዋን እበላለሁ ብዬ ተሸፋፈነችዋን በልቼ ጨጓሬ እንዳለ ቀርበናት እኔ በዛ ላይ ያለ ተቃጠልኩኝ። ተረዱኛ። በቃ እንደዛ ከሆነማ ተውታታችን ቲክቶክ ለምን አይጀምርም? ቲክቶክ ጀምር። ምን ታለንት ኑሮት ነው ቲክቶክ የሚጀምረው? ያስፈልጋል እኮ መስፈርት አለ ሁሉም ነገር። ኦሬዲ አይኑ መስፈርት አሟላ እኮ ማንቼን ይደግፍ። በቃ ምን ነው ዝም አላችሁ? ተጫወቱ እንጂ አይበሉባ። ቃሪያ ጥፊ፣ ጫማ ጥፊ፣ ተጫወቱ። አረ መጋኛ እየቀባጀርክ ነው ይታወቃል። ግን ምን እባክህ ሳምንት የተዘጋ ቤት አግኝቼ በእናትህ በጥፊ ልማታ ገብቼ በገባሁበት ጸበል እየረጨ ያገቡ መሰል ይኸው ከዛ ጊዜ ጀምሮ ግሊች አረጋለሁ። በእናትህ ግሊች አረጋለሁ እና አሁን ስራ መስራታችንም እችላለሁ፣ ግን ኃይል መመጠን አልችልም። በቃ አንዷን ባለፈው ቂጧን ቸብ አረጋለሁ ብዬ ፓራላይዝ አደረኳት። እስካሁን ተኝታለች፣ አትንቀሳቀስም። ሰውነቷ ብቻ ነው ፓራላይዝ ሆኖ እንትና ምናምን ይሰራል። ኧረ ተው ሰለሞን፣ አሁን አንድ ሴት ፓራላይዝ ሆነች እየተባልክ አንተ የሚያሳስብ ስለ እንትን ነው። ሲጀመር የራቁት ፎቶ ማትልክልህ ከሆነ እቺ ውጭ ሀገር ያለ አጎትህ ናት፣ ምንም አጠቅምህም። ፍታት በቃ። እንዴ መጋኛ፣ ቆይ መልሼ ልደውልልህ በእናትህ። ምን ልታረግ መጣ በእናትህ? አረ በጥፊ እንዳልልህ በእናትህ። ናፍቃኛል መቼስ። ጎበዝ መጋኛ፣ ገና ከመምጣትህ ለወሬ ግን ስለምን ራቁት ፎቶ ነው የምታወራው? ደግሞ አንዱ ፍቅረኛ የራቁት ፎቶ አልክ ብለው በእናትህ እሱ ስለብያለኝ እየተከራከርን አንተ ቅዱስ ደደቡን በጥፊ ብለህ ፊቱን አዞርኳ። ሲያንሰው ማለዲ 6 ሰዓት ወተሽና አለው። አንተ ግን የምር ከተማታ ታጣምማለህ። እና ታዲያ እንደውም ሰሞኑን እናቲ እያመሽ አስቸግሯል። አሳቻ ሳጠብቄ በጥፊ ይለውና አጣምሙ ማለት አይደል? እኔ የምላችሁ መጋኛ ፊት ብቻ ነው የሚያጣምሙ። የኔ እንትን የተጣሙ ተቸግሬያለሁ። እሱ እንደውም ብቻ ሰለሞን ያንተን እንትን ራስ እየመታን ያጣምምከው። የሃይማኖት ክርክር የሚባል የለም። ሁሉም ለየራሱ ቢዝነስ ማጣጣፊያ ነው ያደረገው። እንዳለ አሸነፍን እኮ ነው የሚለው። እስኪ አንድ ሰው ተማርን የሚል አለ? መማሩን አንድ ሰው እስኪ የክርክሩ ርዕስ ምንድን ነው ብለህ ጠይቅ። አንድ ሰው አይመልስም። እሺ አንተ በአንተ አይን ማን ነው አሸናፊው? እኔ በእኔ አይን ቴሌ ነው አሸናፊው። ብዙ ዳታ ጥቅል ተገዝቶለታል። ስንትና ስንት ዓመት ያስቆጠሩ ሃይማኖቶች በአንድ ሰዓት ውይይት አሸናፊ ትላለህ? አስጠላህ። ባክን ያልስማማም። ለምሳሌ በአንድ ሰዓትም ጨረስክ፣ በአንድ ደቂቃም ጨረስክ። ዋናው ማርገዟ ነው። ኧረ ተው ሰለሞን፣ አሁን እንዴት አዙረ ወደ ብልግናው ወሰድኩ? ሃይማኖት ላይ አልነበርን እንዴ? እኮ በምንም አንስማማም። በቃ ሙላ ጎደል እንጫወት፣ የተሸነፈ ይስማማ። እሺ ተነስ። ይኸው ጎደልኝ። ዘለቁ ጎጃሞች ዘለቁ። አቤት ሰርግ፣ አቤት ድግስ። እንደው ድሃ ራሱን ሲያጽናና የሀብታም ሰርግ አይደምቅም። የድሃ ነው ጥሩ። እንደው አይዳ አይ ሰላቢ፣ በቃ እንደው ሰርግ ድግስ አያመልጥሽ። የማን ሰርግ ሄደሽ ነው? በከተማ ውስጥ አለ የተባለ የሀብታም ሰርግ ብታይ ድሃና ሀብታም ልዩነቱ እንዲህ ተነጠጠው። በቃ እንደው አዳራሽ ሙሉ ስጋ ለስጋው ሙሉ አዳራሽ በቃ ብትው። እኔ እየገረመኝ ቄሶች ይባርኩታል። ወዴት ነው የሚባርኩት? ብዙ እኮ ነው በጣም። ምን እያደረጋችሁ ነው? በሆነ ሀሳብ አልስማማ ብለን በሞላ ጉድል እንፍተው ብለን ነው። ጉድልኝ። እሺ 1 2 ጣል እንጂ ይሄው ከስር ጥያለሁ። ሞላ አሸነፍኩ። ኧረ ተው ሰለሞን ተው፣ ከአቅሜ በላይ አትሁን። እግዚኦ አንተ ማን ነው? አቤት አንተ ግን ተመልከት ብቻ የምታስብለኝን እያየ ነው። ለአንተ ስል ሲሆን ኮርስ እንዲሰጥ አደርጋለሁ። ትምህርት ሚኒስቴር ሰለሞን የሚባል ራሱን የቻለ ኮርስ ልጆች እንዲማሩ ከኬጂ ጀምሩ። ባለፈው ዊልቸር ራሱ አሰጣለሁ ያልከው ልጅ ከዳው አይደል? አንተ ረፍ። እኔ ከድቼው አይደለም እጁ ይጠንክር ብዬ ነው። እንጨት ይጠቀም። እንደ ፒክሳር እንጣጥጣጥ እያለ ሄድ ሲፈልግ ከየት አመጣለሁ? አንተ ያማል እንዴ? ሰለሞን አንተ ማን አባቱ የሚደውለው ደግሞ? ሄሎ ጎረቤት ሰርቶ አለፈለት። እኔ ምን አገባኝ ታዲያ? ይለፍለታ። መተት ማሰራት ፈልጋ እንደዛ አትይም ነበር እንዴ? ታዲያ ምን ልታዘዝ?
አረ ችግር የለም በቃ በአቅራቢያሽ የሚገኝ ጠንቋይ ቤት ፋይዳ መታወቂያ ይዘሽ ነይ። ለማንኛውም በቃ እሺ ቻው። ማን ይደውለው? የሳሚ እናት ናት። የኛ ልጆች ቤት ቁጭ ብለው የጎረቤታችን ልጅ ተተኮሰ አሰናክልልኝ ነው የሚሉኝ። ደስ አትልም? ሰራተኛው ያግኝ ደሞዝ ጨምሩለት ከቤት ኪራይ በፊት እኔ እንድሰልብለት የተባለው። አረ ዛሬ ፈታ ነው ደሞዝ ነው። በእናትህ ምን ልጋብዛችሁ? ትላንትና ትትና ደሞዝ ወጣ እያለች ነበር። ከሷ ለምን አሰልብ? አረ እሷ አትሆንም ማስራት ታወጣለች። ሌላ ሰው ፈልግ። ያለኝን ገንዘብ ይዞ ገደል ይግባ። ሌላ ማን አለ? ወይ በቃ ወይ ሚኪን ወይ ናቲን ስለባ ከሁለት አንዱ ምረጥና። ናቲ ወይ ሚኪ። ሰለሞን እኔ እኮ ደሞዝ ነው ልስለብ ያልኩ አባላ ዘር አይደለም። ምን አይነት ጥያቄ ነው ቆይ የምትጠይቅኝ አንቺ? ጆሮዬ ላይ ዘጋችሁ። እንደ ሴት ልጅ ግን አሜባ የሆነ ፍጥረት አለ ቅርጹ የማይታወቅ ጥንዚዛ በሆን ትወደኛለህ ብሎ ጥያቄ አለ። አንተ ኢነርጂዋን ማች አታደርግም ታዲያ? ምንም ብትሆኚ አፈቅርሻለሁ፣ አንቺስ አህያ በሆን ትወጂኛለሽ ነበር ማለት የነበረበት። ዳዲ አትበለኝ። አህያ በሆንማ ታፈቅረኝ ነበር እያወቅሁ አህያ ምን እንደሚያል ስራ የለም እንደ ቆይ ምን ታደርጋለህ እዚህ? እባክህ ዛሬ እረፍት ላድርግ ብዬ ነው። ሚኪ ኃጢአተኛውን አወቅኸው? ላይ ሰፈር ሚኪ ላይ ሰፈር ሱሰኛው ምን ሆነ? ከመሬት ተነስቶ ቤተክርስቲያን ሊዳይ ላይ መሰለ። እኔማ ጉዱን ሊየው ብዬ ዝም አልኩት። ኦልሬዲ ኃጢአተኛ ነው። ምን ሊፈጠር እንደሆነ እንጃ። ኃጢአተኛ ነው ኦልሬዲ። በሽተኛ ከሆነ ሐኪም ቤት የሚሄደው ጤነኛ ምን ያደርጋል? በምን ስራዬ ነው እያለ እየተጸጸተ እንዲቀር ማድረግ ሲችል ነገ ደግሞ ንስሐ ይግባ ሱሱን ያቁም። ዝም አልኩት። አቦ የትም ተወለድ ሲኦል እደግ። ይሄ ሰውዬ ከአይምሮ ያልጠፋል። ምን ሆናችሁ ነው? አረ የሽልጥልጥ አብዶ ሊያሳብለኝ ነው በእናትህ። ሚኪ ኃጢአተኛ ኦልሬዲ ኃጢአተኛ ነው ብዬ ዝም አልኩት። ቤተክርስቲያን ሲገባ እያለኝ ሲጀመር በሽተኛ አንድ ሐኪም ቤት ሄደው ተነጋግረናል ነበር። ኮሊም እንደዛ ነው። ይሄ ደንቆሮን አይሰማኝም። ደንቆሮ ነው። እሺ ቦስ ደንቆሮ አይባልም ሲኦል እንዳገባ። አረ በጦር እንዳለው ጋር አረ እንኳን መድኃኒዓለም ስለትሽን ሰማ። በእናትሽ የላክሽው 10,000 ብር እኔ ነገው በጠዋት አስገባልሻለሁ። እሺ በቃ ሰላም ሁኚልኝ። ቻው ቻው። አስገባውልሽ እንዴ? አቤት የመድኃኒዓለም ስራ በቸገረኝ ሰዓት። በእናትህ ሰለሞን እኔ ያሰብኩትን እያሰብክ እንደውም ብቻ አታጋን። ዝም ብለህ ምንድን ነው ያሰብኩት? ካወቅሽ ያሰብከውንማ ከፊት አይቻቃ። የስለት ብር ልቀጥፍ ነው? ረፋ አንተ። እኔ የስለት ብር ከገባልኝ 100 ብር ተስዬ ነበር አስገባለሁ ብዬ ደረሰልኝ። እንደው መልል ብላ አመስግንልኝ በእናትህ። ኧረ አንተ በጦር እንዳሉ ጋር እልልታ እንደማልወድ ታውቃለህ ለራሴ ግን ሰዓቱንም ሰለሞን። ኧረ አበድኩ አበድኩ በእናትህ። እሺ ብሶት ምን ሆንክ? አንዱ ነኛ ጠንቋይ ቤት ስንቱን በሀብት ጎዳና ያንፈላሰሰ ስንቱን ያፈለው ወገብ አገደም ብሎ ቆምጦ የጣለ በአንድ ሴት ተራ ሰላቢ መታወቅ ነበረበት። አንተስ ድሮ እንደሷ ጀማሪ ሰላቢ አልነበርክም ወይስ እጄን እኔ ሁሉንም ካልከተትኩ የምትለው ምንድን ነው? አንተ እኔ ሲጀመር ከዚህ በኋላ ማስታወቂያ የሚባል አላሰራም ነው ታያለህ። እስከ ዛሬ ያጠፋሁትን ጥፋትን አይተህ በዚህ ልትቀጣይ ነው? ቦስ ኧረ ያሳፍራል። ኧረ ቦስ ፍተው እንዴ እያለቀስ አይደል? በሱ ቦታውን እስኪ ተረደው። እኔ የሆነ ጊዜ የገዳም ማሰባሰቢያ በእኔ ቦታ ሰው ተክቶብኝ በእናትህ እርር እንዲህ ነበር የደበረኝ። እንዲሁ ነበር የደበረህ። በገዳም ስም ተጠልለ 70-30 እንካፈል ትላ ቆይ አባቶቹ አያሳዝኑም? 30% ስቀረጥፋቸው ግን አንተ ስም አታጥፋ። እኔ ሲጀመር 70 ነው የምጠይቀው። 30 ካገኙ ምን አነሳቸው? ጭራሽ እኔ የምልህ ማለት ነው ለምንድን ነው ቆይ ስናዝን ጭንቅላታችን ይዘን ወይኔ የምንለው? ቂጣችን ለምን ይዘን ወይኔ አንልም? ማን ይከለክልናል? ኧረ ተው ሰለሞን ተው፣ በእናትህ ተው። ወሬ ካለቀብህ ዝም ማለት ትችላለህ። ስንት የሚያሳስበኝ ነገር አለ ባይበሩኝ። አሁን እንደው ድራማ ስትፈጥር ነው እንጂ ምን የሚያሳስብህ ነገር አለ? ኧረ ተው በእናትህ። ቀላል የሚያሳስበኝ ነገር አለ? አርሰናል ዋንጫ ከበላ ደጋፊዎች የሚያስቀምጡን ይመስላል? እኔ እንደ አንድ ማንቸስተር ደጋፊነቴ ይሄ ከማይ ብሞት ይሻለኛል። በቃ እንዲህ አንተ የማንቸስተር ደጋፊ ነህ እንዴ? እና ዘሬ ዴቪልስ የተባለው ለምንድን ነው? እኔ እኮ ነኝ የመሰረትኩት ከጀለሶች ጋር። ሲጀመር እኔ ፈረንጅ ነበርኩ። ፈረንጅ አበሻ እኮ ነው እንደ አንገብግቦ ያጠቆረኝ። ይሄን ታውቃለህ መቼም። ጦሬን አታየውም? ሎጎ ላይ ያለው። ሲጀመር ሀበሻ ወረተኛ ነው፣ ወደ ነፈሰበት ነው የሚነፍሰው። ታውቃለህ? ይሄንን ደግሞ ማን እንደዚህ እንደሚያስወራብኝ አውቃለሁ። እሺ ኧረ እዛው ራስህ ደህናዋል ይለኛል። ከማን ጋር ነው የምትጨቃጨቋት? ኧረ ተው በእናትህ። ስንቱ ከነጭ ጤፍ እስከ ፈረሱላ በርበሬ ሰልቤ ያበላሁት ህዝብ በእናትህ። አሁን ቪዲዮ ስፖስት ዞሮ ሰለቸኝ። እኔ መሰለ ሲጀመር የትህትና ስራ ነው። እትያስካል ሪፖስት ያልኩት እትያስካል። አንተ ሰው እኮ እንደዚህ ነው የማያስጨንቅ ያስጨንቃል እንዴ? ወረት የሌለው እሱ እንደሆነ ሁላችንን እናውቃለን። ወረት የሌለው አንተ ለእግዚአብሔር እየመሰከርክ እኮ ነው። ታውቀዋለህ ግን? አዎ አንዳንዴ ሸነጥ ሲያደርገኝ እመሰክራለሁ። ደግነቱ የሚሰማ ሰው የለም። ተመስገን። እና እንደዛ ከሆነ ለምን ይቅርታ ጠይቀው። አትስማሙ ግን አርሰናል ዋንጫ እንዳይበላ ካደረገ ዛሬ ማታ ይቅርታ የምጠይቀው ዩቲዩብ ላይ
አንደኛ ቅጣት ሙሉ ጆግ ጸበል ላይ ታፈሳለህ። አያገባኝም። ምንም የሚመለከተኝ ነገር የለም። ተቃጠል፣ ችግር የለብኝም። ሁለተኛ ቅጣት እምነት በጥብጠህ ፊትህን ትቀባልኛለህ። እናቴን ሰላቢ እንጣላለን። ባለፈው እኔ ተቀጥቻለሁ፣ አርፈህ ትቀጣለህ። ወሳብ ዮ how you doing እንዴ ዲያስፖራ ነቅለውጣ በቃ ሰላቢ ፒስ ነው ወደ ለሪሳ ማይ ሴቶቹስ አንተ ገና ከመምጣት ሴቶች ውስጥ ቁጭ በል በጎ ስራ እንስራ እስኪ ለሰሌ መኪና እንግዛለን እንዴ ለሰሌ እንዴ ምን ችግር አለ it's okay bro ስንት ነው የጎደለው ፔፓል ቬንሞ ምናምን አለው እንዴ ያው ትንሽ ናት የጎደለች እውነት ይሁንች ሙሉ ነገር ደሞ ዲያስፖራው የሀገር ካስማ ነው ይገዛለታል እኔ ደግሞ እናንተ ትገዙልታለ አለው ካሻፕ ቬንሞ ምናምን ፔፓል አለው እሺ እናንተ ብዙ ይመስላለኛ እኮ ትንሽ ነገር ናት አንድ ሁለት ሰው የሚቆልፈው ጉዳይ እኮ ነው ለእናንተ እኮ ነው ሴቶቹ የታሉ ይደርሳሉ ሴቶቹ አንተ ከእስር ቤት ነው እንደወጣው በጦር እንዳልወጋ መጀመሪያ ቆንጆ ሴት ሆነ ከሄድክበት በኋላ ነው ወደ አሮጊት የምትቀየረው መሀል ላይ ሁሌ ስለ ህልመ ሌሊት ማስረዳት አለብኝ አንተ የለብህም ዲያሪ ግን ግዴታ ወደ አሮጊት መቀየር አለብኝ እንዴ በእናትህ ዋናው ጉዳዩ ነው አረ እንደው እንዳልወጋ ዋናው ጉዳዩማ መጸጸቱ ነው አሮጊቷን እያሰበ ሲያሰሌ አይመስልም እኔ ብሬ በአሮጊት ይጸጸታል ብዬ አላስብም ወይ ደግሞ ቺኳን ማለት ነው አያቱን ያድርጋት መሀል ላይ ከዛ አያትየውን ደግሞ 6 እግር ያላት አሳማ ነገር ማድረግ አይኔ ከእሱ የበለጠ ይጸጽተዋል ቦስ ምን ታስባለህ እኔ ምን አስባለሁ ሰሊ ስትሞት 40 ጊዜ ነው መሬት የምትተፋ አትቀበለም እሱ ብቻ ነው የሚያሳስበኝ ሰው አፈር ነው አሉ ሰው አፈር ነው ወይ አይ ሰው መሆን ከንቱ እሺ መርዶ ማን ሞተ ደግሞ ዳጊ ትንሹ የጋሽ በላይ ልጅ በእናትህ ራሱን አጠፋኩ በእናትህ ራሱን አጠፋ ምን ሆኖ ነው ታዲያ ኖቲፊኬሽን ያልገባ አዎ አንተ በእናትህ አመረረን እኔ እኮ ቀልዱ መስሎኝ በልበል ስለው የነበረው በእናትህ ምን ሆኖ ነው አሁን በልበል ስለው ነበር ትላለህ መልሰ ደግሞ ምን ሆኖ ነው ትላለህ አንተ አይደብርም እኔ በኔ አታመካኙ በርታን ያልኩት ሌላ ያልኩት ነገር የለም የገዛ ወገኑ አንድ ሲሰድብ ሲያንቋሽሽ ነበረው ልጁ በር ዘግቶ ቤት ሲቀመጥ ማን አንድ ዞር ብላ ያየው ሰው አለ ዛሬ ዞራችሁ እኔ ላይ ጣት ከሰራ በቃ አይደል ቦስ ግን እውነቱን ነው ሰሊ ልጁ በጭንቀት ሲያድ ያላየ ሰው ዞር ብሎ አሁን ተቀርመጣ የለም ለቅሶ ብታዩ ለዚህ ህዝባው ሊሞትለት አልሰደረ ብሎ በእናትህ ትልቅ ጥፋት ነው ያጠፋው እውነት ግን ከጥፋት ሁሉ ጥፋት ያጠፋው ምን እንደሆነ ታውቃለህ ቦስ ሲሞት ለኔ ከቴሌ ብር ተበድሮ ቢሰጠኝ ምን አለበት ኧረ ተው ሰለሞን ተው ቅድም ቀልዴን 40 ጊዜ ትተፋለሽ መሬት ብዬ አሁን አረጋገጥኩ ከነሱ ጋር ነው የምታረገው ወደዚህ ወር ቆይ ሪፖርት እያደረጉ ነው የሚያዘጉት እኔ አላቅም በቃ አዲሱን አካውንት ፎሎ እንዲያደርጉ ነገራቸው ምን ችግር አለው ምን እሺ ጋይስ ይሄ አዲሱ አካውንቴ ነው እሺ ድሮ ፎሎ የምታረጉኝ የነበረው በዚህኛው ደግሞ ፎሎ አድርጉኝ እሺ ፈልጌው ነው ያኛው በቃ ከዚህ በኋላ በዚህ ነው የምንገናኘው እንደው በምትወዱት ይሻቻለሁ እንደው በምትወዱት ይሁንባችሁ የሚወዱት እግዚአብሔር ነው በእግዚአብሔር በላቸው ወይ በማርያም አይጨክንም ሰው በማርያም ፎሎ አድርጉ በል አረ እንደው ግደለኝ እኔ ራቁቴን ቂጤን ወዝውሽ የሚሆን ፎሎ አስደርጋታለሁ እንጂ ለህሊናዬማ ሟች ነኝ ታውቀኛለህ ዲያሪ ልብስ በማውለቅ ፎሎ የሚደረግ ከሆነ እኔ ዝግጁ ነኝ ኦኬ ችግር የለም አረ እንደው በጦር እንዳልወጋ አንተማ እንደዚህ አይነት ነገር ደስታ ነው እንኳን ምክንያት አግኝተህ ቋናብጻጉ አንተኛ እዚህ ቀን ሙሉ ተጨንቀን የጠፍተህ ነው እዛ ነትራስ ቤት ፕሮግራም ነበር ለትያስ ካላምባሻ ሰልባለሁ ባረኩት በባዶ እጄ ከመውጣ ብዬው ሸደጥ ሰልቤ ወጣው ምን ናችሁ ነው ያኛው አካውንታችን ቲክቶክ ዋርኒንግ ዘጋው እስኪ በእናንካ በዚህኛው ፎሎወር ስለብልኝ አይቦ ስለዚህ ነው የምትጫምጠው ተመልከተ ናይ ህዝበታትና እንደ መስመር ሁሉ ፎሎወር ኃይልና ስለዚህ ኮፒ ሊንክ ፎሎ ግበሩ በቃ የፍቅረክ ዲያሪ እየቀለደ ነው እንግዲህ ለምን ልብሴን አውላልቄ ራቁቴን ህዝቡን ላማለው ራቁቴ ወዲ ሸርብ ኖርዝ ፓሪስ ፎሬቨር አይኔ እንደው ምን ይሳለኛል አንተ ቆይ ሬድ ዴቪልስ አይደል ምን አገባ ቆይ ሁሌ መወየል አይደብርም እና እኛ እዚህ ቁጭ ብለን ይብሉ እሺ ይብሉ እኔ እኮ ችግሬ ከክለው አይደለም ደጋፊ ነው ብያለሁ እኮ ሰላም ሰፈን እኮ ከተማው እኔ ለመጀመሪያ ጊዜ በሰላም ስደሰቱነት ሊስን አርቴታ ሊስን አይ ትራይድ ኦኬ አይ ትራይድ ጨዋታው የት ነው የነበረው ቡዳፔስት የማን ከተማ ነው የቡዳ ነው የበለው በቃ ለፒኤስጂ
ዘጋው ጆሬ። ከማን ጋር ነው የምታወራት? አርቴታ ጋር የቀብዱን ብር መልስ ነው። እኔ አጥፍቼዋለሁ። በቃ ከፈለገ ኮሚኒቲ ሺልድ ልስለብለት። ኮሚኒቲ ሺልድ በወርቁ ዋጋ ተስማምተህ መዳብ ልትሰጠው። አይሰላቢ አንተ ወርቁ ስትል የጋሽ ወርቁ ልጅ ኤምባሲ ቀጠሮ አላት። ውጪ ልትሄዱ ነው። ላይንዬ የሆነ ነገሩ ያበላሽባት። ማን ነገረ ላንተ? እናትየው ናቸው አማረልኝ ብለው ልጅ ኤምባሲ ቀጠሮ አላት ጸልዩላት። እትያ እስካል 8 ከዛ ቅንት ከዛ ፕሮሰሱ ጥፍት እና ቆይ ቦስ ግን ፕሮሰሷን ልታበላሽባት ነው? አይ ሌላ ሐሳብ አለኝ። በቃ ይሳካላትና በሰላም አውሮፕላን ውስጥ ገብታ ትብረር። ከዛማ የማጋሌሽ ኳስ ጠብቆ ይከሰክሷል። ተው በእናትህ ያ ሁሉ ስንት ነገር አብረን አሳልፈን ወደ ፈጣሪ ቀርብ ያለው በቃኝ ትለኛለች። ትበላ አንተ ምን አስጨነቀህ? ሴት ብትል ሴት ትተካለች። አንተ ዝም ብለህ አታትም እቺ እኮ እንዴት እንደምታምር ትሽ ሴት ልጅ አላምንም። ከዚህ በኋላ ደግሞ እፈትናታለሁ። ምን አለ በላይ በህይወቷ ነው ማመዝ። የማን ልጅ ነው አታውቅም። ማን ነው የማን ልጅ ነህ? ሰሌ ትጋጨኛለህ። እናቴን በጣም ነው የምወድህ። እኔ ሰክሬ ምናምን አይደለም፣ በጣም ነው የምወድህ እኮ። እሺ ትወደኛለህ። በቃ ተነስለች እኮ ብር በተንበተን አድርግላት። ይኸውልህ እና እያለች ነው። አታያትም? በላ እኔ ለአንተ ብዬ ልሂድላት። ለአንተ ስልሰል ማስቀየም ስለማልፈልግ በጣም ነው የምታምሪው። ቴንኪው በጣም አመሰግናለሁ። ስራ ጥሩ ነው። አሁን ሁሉ ገንዘብ ምንድን ነው የምታደርገው? እኔ ኪስ አይገባም። ሁሌ እሱ ነው የሚወስደው። ማን አባቱ ቦሳ ማን ነው? ኧረ ተው ሰለቢ። አሁን ካልጠፋ ሰው ከእሷ ትሰልባለህ። የኃጢአት ገንዘብ አይጠቅማል። ለዛ ብዬ ነው ቦስ። ችግር የለውም። ቤስት ፍሬንድ ነው ትያለሽ። ምንም አይባንንም። አህያ አንዴ አንቺ ቦይ ፍሬንድ። ኧረ ተው ሰለሙ ፈጣሪ ፍራ። እሺ አንተ ያማል። ሄሎ አይ ድመት እንትን ብላይ ነው። ይኸውልሽ ከባነነብሽ ራሱ ማለት ነው ታኮርፊውና ግግም ብለሽ ከዛ ራሱ ይቅርታ ይጠይቅሻል። በቃ ደደብ ነው እኮ እንዴ። ከዛ ምን ትያለሽ መሰለሽ? አይ ምናምን ትዩና ኮስተር ብለሽ የቤት ኪራይ ታስከፊዋለሽ። ተው ወንድ ልጅ ነህ፣ ባንተም ይደርሳል። ተው አንተ ረፍ ግገማ። ምን አልሽኝ? እሱማ ከቤተሰቦችሽ ጋር ነው እኮ። ለኔ እንከፍለዋለና ቤት ኪራዩም ታጣለሁ። እዚሁ ፈታት የለ እንዴ። በቃ እሺ መች አንተ ምን አባሩ የምትለው? እኔ ለቤት ኪራይ እንደምታመቻቻት በምን አወቅ? ሰኔ ማስተርፒስ ነው እኮ ታውቃለህ። ማስተርፒስ በቃ ክፋት ለበጎ የምትጠቀም አንተ ነህ። በእናትህ ናሳቤ አግሪ እናቴ ቱጌዘር ፋሚሊ በቃ አትለያዩማ። አንተ በስባሳ ምን አባሩ የምትበጣጠሰው እና አይን እየጠቃ አደረገ። ሳናይ ድሮም አበሻ እንዲህ ናችሁ። ሰው ሲያልፍለት አትወድም አይንዬ እኮ አንተ አልፎልህ እኛ ቀንተን ማለት ነው አይደለ? ይልቅ የሆነ ቆንጆ ስራ መጥቷል። ትሰራለህ። በቃ ያበደ ክፍያ ትሰራለህ። እኔ ቀላል እሰራለሁ። እኔ ስራ አልመርጥም። በተገኘው አየር በት ብለህ ነው ሰለብ የምታደርገው። ምን ሺህ ነው ስራው? የሆነ ፖለቲካ ፓርቲ ነው። የምርጫ ውጤት ስለብልን ፖለቲካ እኔ ዛሬ ሲሆን የራሴን ግዛት እጂ በጂ ፕላስቱ መኖር ሄዳቲ እዛ ገነት በኮንዶሚኒየምና በአፓርታማ ነው ሲያሰቃየኝ ነው። ማን ነው ሲያሰቃየ ነበረው? አንተ ስም ልታስጠራኝ ነው? ዋናው ንግግር ፖይንቱ ምንድነው? የማትከበርበት ቦታ አትቀመጥ። አልፈልግም ብለህ ውጣ። በቃ መቼ አልፈልግም ማልክ? ተጭራ እንደ የመጣው ተባረህ። ሲጀመር ምግቡ አልስማማ ብሎኝ ነው አይደል? መጋኛ አይደለም ተባሮ ነው። አንድ ሰው ልጣንዶ በጥፊ ብዬ ጉንጫ በራ ማረቀው። ኧረ ስራ ገረረ። አይኖቼ ከአይኖቼ እንደተጣጣሙ እጆቼ ከእጆቼ እንዴት አላችሁ? አላዝንብናተ በጥፊ ብዬ መዝለቢያን ነው ማሳጣ። አይ መጋኛ ዓለም ተተኩሶ የት ደርሷል? በኒኩለር እየተደባደበ አንተ ዘንድሮም ጥፊ ላይ ነህ። በቃ እኛ እኮ ሸሚዞን ነው እንጂ በኤአይ እንተካለን። ታውቃለህ? በጥፊ የሚማታ ሮቦት አናጣም። ከፈለግን ቦስ ዛሬ ቀን ተናግሬያለሁ። ለማብረጃ ነው ማረገው። ተው መጋኛ ረጋ በል። አንተ ደግሞ ስነ ስርዓት ያዝ። የፕላስቲክ ነው ደግሞ ያስከው። የሆነ ቤት ሞሰብ ውስጥ እንጀራ ሳጠ እንጀራ ላስቲኩን በሏቸው። በቃ እኛ ባለው አየር ነው እንደማንም በዱላና ምንም በስራ ነው። ተው ሰላቢ ተው፣ አሽሙር ተው። የመጨረሻ ማስጠንቀቂያ ነው የምሰጠው። ቦስ አታስፈራራ እባክህ። አንተ ዝክ ተነስተህ መተህ እስክትመታኝ እኔ አልሰለብም። ዝብዝብ። እሺ ለዛሬ ከጀርባ ያለው ዱቄት እንዳይደፋ ምር ያለው ዱቄት
የት አለ? Love